ሰላም ጤና ይስጥልኝ። ሳምንታዊ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ተከታታዮቻችን እንደምሰነበታችሁ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። የልደት በዓል የ2018 ዓመተ ምህረት ምክንያት በማድረግም የባንካችን የቴሌቪዥን ፕሮግራም የተለያዩ ዝግጅቶች ወደ እናንተ አድርሷል። በድጋሚ አሁንም መልካም በዓል እያልን ከልደት በዓል የቀጠሉ ፕሮግራሞቻችን ደግሞ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የምጋብዛችሁ ለሚቀጥሉ 30 ደቂቃዎች ፕሮግራም በመምራት አብሬያችሁ የምቆየው ነጻነት ካሳይ ነኝ። በድጋሚ መልካም በዓል፣ መልካም ቆይታ። ተመልካቾቻችን ያለንበት ወቅት የበዓል ወቅትና የገና ማግስት እንደመሆኑ በድጋሚ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ወደ ቀጣይ መሰናዷችን ስናመራ የኢትዮጵያ ንግድ ባንክ በዓላት በመጡ ቁጥር ከአቅመ ደካሞች ጋር በጋራ የማክበር የቆየ ባህል አለው። ዘንድሮም የ2018 ዓመተ ምህረት የገና በዓል ምክንያት በማድረግ በተለያዩ የሀገሪቱ ክፍሎች ከሚገኙ አቅመ ደካሞች ጋር ያለውን በጋራ በማካፈል የማዕድ ማጋራት አካሂዶ ነበር። ቀጣዩ የባልደረባችን ሀብታሙ ብርሃኑ ዘገባም እሱ ላይ ያትታል። በድጋሚ እንኳን አደረሳችሁ እንኳን አደረሰን። መልካም በዓል። አውደ ዓመት እንደ ስሙ ሁሉም በጉጉት የሚጠብቀው የመጠያየቂያና የመገናኛ አውድ ነው። ይህም ብቻ አይደለም። በአውደ ዓመት ያለው ለሌላው የሚያካፍልበት፣ ቤት ያፈራውን የሚቋደስበት እሴታችን እንደሆነም ነው የሚታመነው። ይህ ዓመት በዓልን ተካፍሎ የማክበር ባህል ታዲያ አሁን ወደ ተቋማት ተሻግሮ የማዕድ ማጋራት መርሃ ግብሮች በሰፊው እየተለመዱ መጥተዋል። በፋይናንሱ ዘርፍ ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክ ታዲያ ማህበራዊ ኃላፊነቱን ለመወጣት በተለያዩ ዘርፎች ከሚያከናውናቸው ተግባራት በተጨማሪ በዓላትን ጠብቆ በማዕድ ማጋራት ስራዎች ላይ በስፋት በመሳተፍ ላይ ይገኛል። የኢትዮጵያ ንግድ ባንክ የዘንድሮውን የገና በዓል ምክንያት በማድረግ እንደ ወትሮ ሁሉ በተለያዩ የሀገሪቱ ክፍሎች ምንም የገቢ ምንጭ የሌላቸውን የህብረተሰብ ክፍሎች ጎብኝቷል። በዚህ ዝግጅታችንም ባንካችን በ8 ዲስትሪክቶች ካከናወናቸው የማዕድ ማጋራት መርሃ ግብሮች የሶስቱን ተሞክሮ ይዘን ቀርበናል። ቅኝታችንን ታዲያ እዚሁ በመዲናችን በጉለሌ ክፍለ ከተማ በባንካችን ጉለሌ ዲስትሪክት አማካይነት የተከናወነውን የማዕድ ማጋራት መርሃ ግብር አስቀድመናል። የኢትዮጵያ ንግድ ባንክ እውነት ለመናገር ከዚህ በበጎ ተግባር ከሚሳተፈው ባሻገር የኢኮኖሚያዊና ማህበራዊ ጉዳዮች ላይ ትልቅ ተሳትፎ በማድረግ የራሱን አስተዋጽኦ እያደረገ ያለ ትልቅ አንጋፋ ተቋም ነው። በተለይ በክፍለ ከተማችን በጉለሌ ክፍለ ከተማ በምንሰራቸው ስራዎች ላይ በማገዝ በመደገፍ የሚሰራው ስራ ትልቅ ተግባራቶችን እያከናወነ ይገኛል። የማዕድ ማጋራት እዚህ ብቻ አይደለም፣ በመላው ኢትዮጵያ በሁሉም አካባቢዎች በየዓመቱ የምናካሂደው ነው የሚሆነው፣ የሚቀጥል ነው የሚሆነው። ይዘን የመጣነው ነገር ብዙም ባይሆን ነገር ግን ፍቅራችንን አብሮነታችንን ለማሳየት የተደረገ በመሆኑ እንግዲህ የኢትዮጵያ ንግድ ባንክ አብረን በዓልን በጋራ እናሳልፍ ያላችሁ ነውና እንኳን ደስ ያላችሁ። ውስጤ በጣም እየተሰማኝ በጣም ሀሳብ ጭንቀት ውስጥ ነበርኩኝ። አሁን ዛሬ ግን በጣም ነው የኢትዮጵያ ንግድ ባንክ በጣም ያስደስተኝ። እግዚአብሔር በሚያውቀው በጣም ነው ደስ ያለኝ። እኔ በእውነት አልጠበቅኩም ነበር። እንደው ፈጣሪም ብቻ እንዴት አድርገህ ልታውለኝ ነው ምናምን እያልኩ ያው በጸሎት እየለመንኩት ነበረ እና እግዚአብሔር በእውነት ሰምቶኛል። ያው እናንተ ላከልኝ። እናንተም በጣም ነው ያስደስታችሁ ዛሬ። ለልጆቼም ዳቦ ጋግራለሁ፣ ዘይቴን እጠቀማለሁ፣ ብሬንም ደግሞ ዶሮዬን እገዛለሁ። ስለዚህ አመሰግናለሁ። የኢትዮጵያ ንግድ ባንክ ጉለሌ ዲስትሪክት የማዕድ ማጋራት መድረክ ላይ በተለያዩ ምክንያቶች ተገኝቶ የተዘጋጀላቸውን የዓመት በዓል ስጦታ መቀበል ላልቻሉ የህብረተሰብ ክፍሎችም ቤት ለቤት በመሄድ ጠይቋቸዋል። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ?
ከኢትዮጵያ ንግድ ባንክ የመጣ ነው። እንዴት ነው ማዕድ ማጋራት ፕሮግራም ያከናወነው ከ250 በላይ ለሆኑ አቅመ ደካሞች ነው። እነዚህን እንግዲህ በዋናነት ያከናወነው በ03 ኳስ ሜዳ በሚባለው አካባቢ ላይ በተዘጋጀው ፕሮግራም ላይ ነው። በወቅቱ በተለያዩ ምክንያቶች በህመም በእድሜ በቦታው ላይ መገኘት ያልቻሉትም ደግሞ ቤት ለቤት በመሄድ ባንኩ ያዘጋጀውን የገንዘብ፣ የዱቄት፣ የዘይት ስጦታዎችን መልካም በዓል እያልን ለሁሉም ያደርሰናል። እንግዲህ እንዴት ዋላችሁ? እንዴት ነው ጠባታችን? ከኢትዮጵያ ንግድ ባንክ የመጣ ነው። የኢትዮጵያ ንግድ ባንክ አቅማቸው ደከም ላለ የማዕድ ማጋራት ፕሮግራም እያዘጋጀ ነው ያለው። እርጅና እንጂ ሌላ ነገር ነው አላውቅም። እስካሁን እርጅና ብቻ ነው እንጂ ህመም የለም። እስካሁን አላውቅም። እግዚአብሔር የተመሰገነ ይሁን። አልጋ ተኝቼ አላውቅም። ሆስፒታል ገብቼ አላውቅም። እስካሁን አለሁ። እግዚአብሔርን እያመሰገንኩ በተለይ ከአልጋ መነሳት ያቃታቸው ጥሪ በተደረገላቸው መድረክ ላይ መታደም ያልቻሉ በአካል ሄደን ይህንን የኢትዮጵያ ንግድ ባንክ አቅርቦሎታል፣ መልካም በዓል ተብለዋል የሚለውንና ባንኩ ከጎኖት ነው የሚለውን ነገር ስናበስር የሚገርም ደስታ ነው የተሰማቸው። የኢትዮጵያ ንግድ ባንክ የገና በዓልን ምክንያት በማድረግ ያዘጋጀው የማዕድ ማጋራት መርሃ ግብር በቢሾፍቱ ከተማ አስተዳደርም በቃሊቲ ዲስትሪክት አስተባባሪነት ምንም የገቢ ምንጭ ለሌላቸው የህብረተሰብ ክፍሎች ተደራሽ ሆኗል። ይህንን በጎ ስራ ይዛችሁ ወደ ውቢቷ የቱሪስት ከተማ የሆነችው ወደ ቢሾፍቱ እንኳን በሰላም መጣችሁ ማለት እፈልጋለሁ። ያው እንደሚታወቀው እንግዲህ ቢሾፍቱ ከተማ በእድገት ጎዳና ላይ ናት። በእድገት ጎዳና ላይ ስንል ከጀርባዋ ትልቁ ባንክ አለ፣ ንግድ ባንክ። ንግድ ባንክ በልማቱ ከመንግስት ጋር ከህዝቡ ጋር እንደሚቆመው እንደዚሁም በማህበራዊ ችግሮች ላይ የተለያየ ጊዜ በማህበራዊ ችግር በራሳቸው ደረጃ ማህበረሰቡን በመርዳት ከጎናችን ሲቆሙ ነበረ። ዛሬ ደግሞ ደረጃውን ከፍ በማድረግ የከተማችንን ሰዎች በገና በዓል የማዕድ ማጋራት ስራ ልትገኙ እዚህ መጣችሁ ሁላችሁንም በድጋሚ ላመሰግን እፈልጋለሁ። እናመሰግናለን። እኔ በጣም ተደስቻለሁ። በጣም አመሰግናለሁ። እንደ ድህነቴ እንደ ችግሬ እኔ አንድ ኩላሊት ነው ያለኝ። 7 ዓመት ያልጋ ቁራኛ ነኝ። ሰርቼ አልበላም። ግን ቦሳ ጎነፋንና ኢትዮጵያ ንግድ ባንክ በጣም አመሰግናለሁ። እርሜና ጤና ይደላችሁ። አያነ ዶናንዱራ ዱርሴ አርካቃም ነው ወንመታት ወሪት ፍፉናኔ ከዚህ ቀደም ያለንን ሁሉ አሰባስበን ከጠፋም ተበድረን ነው በዓል የምናከብረው። ዛሬ ፈጣሪ ይመስገን ለልጆቻችን ጭምር ጥሩ የበዓል መዋያ አግኝተናል። የኢትዮጵያ ንግድ ባንክ ቃሊቲ ዲስትሪክት በቢሾፍቱ ከተማ ባደረገው የማዕድ ማጋራት መርሃ ግብር የባንኩን ጥሪ መሰረት በማድረግ በአካል ተገኝተው የበዓል ስጦታዎችን መቀበል ላልቻሉ የህብረተሰብ ክፍሎችም የቤት ለቤት ጉብኝት አካሂዷል። ከምጅርተን ኖራ ከምጅርተን ሴና እኔ ስራ የለውም። እኔ ከስራ ከተው ቆይቻለሁ። ልብ ድካም አለ፣ ግፊት ስላለብኝ በዚህ በልብ በቃ ስራውን ተውኩ ነው። በቃ እጇ እግሯ አይሰራም። እቺ ሁለተኛ አልጋ ላይ ተቀመጠች። ደግሞ አስታማለሁ ብላ ከአዲስ አበባ መጣ። እሷም ወደቀች። ሁሉ ነገር የማቀርብ እኔ ነኝ፣ ማወጣም እኔ ነኝ። በቃ በሱን ማንም በቃ እንትን የምጠጋኝ ማንም የለም፣ እኔ ብቻ ነው። እንደዚህ መጥቶ ሰው አለውላችሁ አይዟችሁ ተብሎ እንደዚህ ስንጠየቅ ማለት እውነትም አስተዋሽ አለኝ፣ ጥያቄ አለኝ። ሰው ይጣላል፣ ሰው ይረሳል። እንደዚህ መጥቶ ሲጠይቅ ችግር አለ ብሎ መጥቶ ሲጠይቅ በጣም የሚሰማ ነገር ስሜት ለየት ያለ ነው።
ከቢሾፍቱ ከተማ አስተዳደር ወደ ሰሜኑ የሀገራችን ክፍል ወደ ሽሬ እንዳስላሴ ያቅንተናል። እዚህም የኢትዮጵያ ንግድ ባንክ ሽሬ ዲስትሪክት የገና በዓልን ምክንያት በማድረግ 500 ለሚሆኑ የህብረተሰብ ክፍሎች የማዕድ ማጋራት መርሃ ግብር አከናውኗል። ዛሬ እዚህ ከእናንተ ጋር በማሳለፋችን በጣም ደስ ብሎናል። ባንካችን በመደበኛነት ከሚሰጠው የባንክ አገልግሎት ጎን ለጎን የማህበረሰባችንን ችግር እየለየ ድጋፍ በማድረግ የተለያዩ ድጋፎችን በማድረግ ማህበራዊ ኃላፊነቱን ሲወጣ ቆይቷል። ዛሬ እያደረግን ያለነው የበዓል ሙያ ድጋፍም የዚሁ ተግባር አንድ አካል ነው። እስራን 5 ኪሎ ፊኖ 25 ኪሎ ፍርኖ ዱቄት 5 ሊትር ዘይትና 1500 ብር ድጋፍ ተደርጎልኛል። በችግር ላይ ነበርን። አሁን ደግሞ በዓል ደርሷል። ይህንን ከግምት በማስገባት የኢትዮጵያ ንግድ ባንክ ያደረገልን ድጋፍ በጣም ትልቅ ነው። ለተደረገልን ድጋፍ ባንኩንና ሰራተኞቹን ማመስገን እፈልጋለሁ። ከምዚ ነዚኦም ሓጊዞምና ኔውዞም ባንኪ የኢትዮጵያ ንግድ ባንክ ላደረገልን ድጋፍ እጅግ በጣም እናመሰግናለን። ከምስጋና በቀር ሌላ አቅም የለንም። ሌሎች ተቋማትና ባለሀብቶችም እንደኛ የተቸገሩትን በማገዝ የኢትዮጵያ ንግድ ባንክን ፈለግ ቢከተሉ ጥሩ ነው ላለሁ። በጣም አቅመ ደካማና የሚደግፋቸው ወገኖች የሌላቸው ከተለያየ ቦታ ተፈናቅለው እዚህ አካባቢያችን ከተማችን ላይ የሚኖሩ ወገኖች ናቸውና ያው የበቂ ላይሆን ይችላል። ነገር ግን ባንኩ ባለው አሰራር ማድረግ የሚችለውን ነገር በማድረግ ለሌሎችን ማርአያ ለመሆን እያደረገ ያለ ስለሆነ ያው እያገኘ ነው ያለነው ፊድባክም ከሌላ ጊዜ በላቀ ከህብረተሰብ ጋር ቀርቦ እንደሚሰራ የሚያሳይ ስለሆነ ከዚህ አንፃር አበረታተን መቀጠል አለብን የሚል እምነት አለኝ። የኢትዮጵያ ንግድ ባንክ በዓልን ከወገን ጋር ተካፍሎ ማክበር በረከት አለው በሚል መሪ ቃል ነው የገና በዓል የማዕድ ማጋራት መርሃ ግብር ያካሄደው። ባንኩ በዚህ መርሃ ግብር በ8 ዲስትሪክቶች ከ2100 በላይ ለሚሆኑ የህብረተሰብ ክፍሎች የበዓል ሙያ የምግብ ግብዓትና ጥሬ ገንዘብ ድጋፍ አድርጓል። የኢትዮጵያ ንግድ ባንክ ከሚሰራቸው ጎን ለጎን ደግሞ እንደዚህ በጎ አድራጎት ላይ መሳተፉ ያው የወገን አለኝታነቱን ደራሽነቱን የሚያመላክት ነው። ትልቅ ድርጅት ነው። የሀገርን ኢኮኖሚ የሚያንቀሳቅስ ነው። የሀገር ዋልታ ማለት ነው ንግድ ባንክ። በእንደዚህ አይነት ነገር ላይ ደግሞ ትኩረት ሰጥቶ ወርዶ መስራቱ የህዝብ መሆኑን ያመላክታል። እንደሚታወቀው በደንብ ተሰርቶ ጎረቤት ተጠራርቶ የሚበላበት የሚጠጣበት በዓሉን በጋራ የምናከብርበት የበዓል ድባብ ነው ኢትዮጵያ ሜል አብዛኞቹ ማህበረሰብ የሚያከብሩት። በዚህ ጊዜ ደግሞ አቅማቸው ደካማ የሆኑ ይህንን ማድረግ የማይችሉ ሰዎች ከፍቷቸው አዝኖ እንዳያሳልፉ እንደ ባንክ አብረናቸው ሆነን ከጎናችሁ ነን፣ እናንተም ቤታችሁ ሞልቶ ሁሉንም ነገር ማድረግ ትችላላችሁ የሚለውን ነገር ከጎናቸው ነን ያለውን በማካፈል በፍቅር በደስታ ከሌሎቹ ወገኖች ጋር እኩል በዓሉን አክብረው እንዲያሳልፉ እንድናስችል አስችሎናልና ይሄ እንግዲህ ለነሱም ለባንካችንም ትልቅ ነገር ነው። የኢትዮጵያ ንግድ ባንክ ከፋይናንስ አገልግሎት ባሻገር ማህበራዊ ኃላፊነቱን በተለያዩ ዘርፎች በመወጣት የጥሩ ተሞክሮ ባለቤት ነው። ባንኩ ታዲያ ይህንኑ ሰው ተኮር ተግባሩን እንደ ወትሮ ሁሉ አጠናክሮ እንደሚቀጥል የእስካሁኑ ተሳትፎቹ ከቃል በላይ ጥሩ ማሳያ ናቸው። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ተመልካቾቻችን የ2018 ዓመተ ምህረት የገና በዓል ምክንያት በማድረግ ለእናንተ ለተመልካቾቻችን ልዩ ፕሮግራሞቻችን ወደ እናንተ እያደረሰን እንገኛለን። ፕሮግራማችን አሁንም እንደቀጠለ ነው። የኢትዮጵያ ንግድ ባንክ እዚህ ለመድረሱ የደንበኞቹ አስተዋጽኦ ላቅ ያለ ነው። በመሆኑም በዓላት በመጡ ቁጥር በተለይም ደግሞ ተቀዳሚ ደንበኞቹ ካሉበት ፈልጎ የእንኳን አደረሳችሁ ስጦታዎችን ያበረክታል። የዘንድሮ የ2018 ዓመተ ምህረት የገና በዓልን ምክንያት በማድረግም ለደንበኞቹ የስጦታና የእንኳን አደረሳችሁ መልእክት ማስተላልፏል። ቀጣዩ መሰናዷችንም በዚሁ ያተኮረ ነው የሚሆነው። በድጋሚ እንኳን አደረሳችሁ። ከኛ ጋር ሁኑ። መልካም ቆይታ።
ወንደሰን አሰፋ እባላለሁ። የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር። ውድ የኢትዮጵያ ንግድ ባንክ ደንበኞችና መላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። የኢትዮጵያ ንግድ ባንክ ከተመሰረተ ከ83 ዓመት በላይ አስቆጥሯል። በዚህ ዓመታት ውስጥ የኢትዮጵያ ባለውለታ ሆኖ ትልልቅ ፕሮጀክቶችን እያከናወነ የሚገኝ ባንክ ነው። ህዳሴ ግድብን ከ95 በመቶ በላይ የኢትዮጵያ ንግድ ባንክ ፋይናንስ አድርጎት ዛሬ አልቆ ለመላው ኢትዮጵያ ሁሉ ሀሴት የሆነበትና ትልቁ ግድባችን በአፍሪካ አንደኛ ሆኖ የኢትዮጵያን ህዝብና እንዲሁም በሆርን ኦፍ አፍሪካ ህዝብን እያገለገለ ይገኛል። ህዝባችን በሁሉም የፋይናንስ ስርዓት ውስጥ ኢንክሉሲቭ እንዲሆን ወይም ደግሞ አካታችነት የፋይናንሻል አካታችነትን ለማረጋገጥ ትልልቅ ስራዎችን የኢትዮጵያ ንግድ ባንክ እየሰራ ይገኛል። ከዚህ ውስጥ በቅርቡ ለአርብቶና ለአርሶ አደሮቻችን ያስተዋወቅነው ትልቅ ስራ አለ። እሱም የኛ አርሶ አደርና አርብቶ አደር እንዳይቸገሩ ያለውን መሬት ባለቤትነትን ብቻ በማሳየት ከንግድ ባንክ ያለምንም ማሳያ የሚበደርበትንና ፋይናንሻሊ ኢንክሉሲቭ እንዲሆን ያደረግንበትና ትልቁ የኢትዮጵያ ንግድ ባንክ ድል ብለን የምናስበው ነው። በተጨማሪ ትልቁ ፋይናንሻሊ ኢንክሉሲቭ ለመሆን የኢትዮጵያ ንግድ ባንክ የሰራቸው ስራዎች ሲቢ በጄ የሚባል የዲጂታል አማራጭ አቅርበናል። ሲቢ በጄ ኢትዮጵያ ውስጥ ለሚገኙ የመንግስት ሰራተኞችና መንግስታዊ ላልሆኑ ድርጅቶች ለሰራተኞቻቸው የምናቀርበው የብድር አይነት ነው። ተቋሞቹ በሲቢ ብር ብቻ በኢትዮጵያ ንግድ ባንክ በኩል ደሞዛቸው እንዲከፈል ከኢትዮጵያ ንግድ ባንክ ጋራ ፊርማ ከተፈራረሙ ውል ከተዋዋሉ ሰራተኞቻቸው ስንትም ይሁኑ ስንት እስከ 150 ሺህ ብር ያለምንም ማሳዣ ቤታቸው ተቀምጠው ብድር የሚያገኙበትን አማራጭ ነው ያቀረብነው። ይህ አማራጭ በጣም ትልቅ አማራጭ የገና ስጦታ ነው ብለን የምናስበው ትልቁ ዘንድሮ ያመጣነው አማራጭ ነውና መላው የኢትዮጵያ ሰራተኞች በግል ድርጅቱን ተቀጥሮ የሚሰሩ ሰራተኞቻችን በዚህ እንዲጠቀሙ የኢትዮጵያ ንግድ ባንክ ያበረታታል ማለት ነው። ጤና ይስጥልን። እዮብ እባላለሁ ከኢትዮጵያ ንግድ ባንክ ዋናው መስሪያ ቤት። የገና በዓል ምክንያት በማድረግ እንኳን አደረሳችሁ ለማለት እየመጣን ነበር። ሄሎ፣ ጤና ይስጥልኝ። ራሂል እባላለሁ ከኢትዮጵያ ንግድ ባንክ ነበር። የበዓል ስጦታ ይዘን እየመጣን ነበር ወደ እናንተ ቢሮ። ሄሎ፣ ጤና ይስጥልኝ።
መሳይ ይባላል። ከኢትዮጵያ ንግድ ባንክ ነበር የምደውለው። ደንበኞቻችንና መላው የኢትዮጵያ ሕዝብ እንደምታስታውሱት ባለፈው የባጀት ዓመት በሀገራችን በዲጂታል ከተዘዋወሩ 16 ትሪሊየን ብር የኢትዮጵያ ንግድ ባንክ በራሱ የዲጂታል አማራጮቹ ከ13 ትሪሊየን ብር በላይ በማንቀሳቀስ ለኢትዮጵያችን አለኝታ ሆኖ እየሰራ ይገኛል። ዘንድሮም ይህንኑ ገድል ለመድገምና የበለጠ ሕዝቡ በአጠቃላይ ወጣቱ፣ አዛውንቱ በኢትዮጵያ ውስጥ የሚንቀሳቀሱ ፋይናንስ ነክ የሆኑ ነገሮች ሁሉ በዲጂታል አማራጮቻችን እንዲንቀሳቀሱ ትልቅ ስራ እየሰራ እንገኛለን። በዚህ ውስጥ ደግሞ የሞባይል ባንኪንጋችን፣ የኢንተርኔት ባንኪንጋችን በፖስ ማሽን፣ በኤቲኤም በመጠቀም ባለፈው ያስመዘገብነውን ድል የበለጠ እንድንደግም በኢትዮጵያ ንግድ ባንክ የዲጂታል አማራጮች እንድትሰሩ በታላቅ አክብሮት እንጠይቃችኋለን። ውጭ ሀገር ለሚኖሩ ወገኖቻችን አገር ውስጥ የምንሰራውን ኢንቨስትመንት ስራ በተጨማሪ ወደ ውጭ ወጥተን ዘንድሮ ለዲያስፖራችን ብቻ ከ50 ቢሊዮን ብር በላይ ባጀት አዘጋጅተን እየሰራ እንገኛለን፣ እየጠበቅናቸው እንገኛለን ማለት ነው። እንኳን ደህና መጣችሁ፣ እንኳን አብሮ አደረሰን። አንጋፋና ቀዳሚ የሆነው የኢትዮጵያ ንግድ ባንክ ጋር በመስራታችን ኩራት ነው የሚሰማን። ለበዓል ለሁላችንም እንኳን አብሮ አደረሰን ማለት እንፈልጋለን። የሚቀጥለው ዓመት ደግሞ እንደ ፈረንጆቹ ያው መጀመሪያ ዓመት እንደመሆኑ አንፃር ውጤታማና ሰክሰስፉል እንደምንሆን ሙሉ እምነት አለን። የተባረከ እና ምርጥ ዘመን እንዲሆንላችሁ ውጤታማ እንድትሆኑ መልካም ምኞታችን ለመግለጽ እንወዳለን። እግዚአብሔር ይስጥልን፣ እናመሰግናለን። ያው ኢትዮጵያ ንግድ ባንክ ዋናው አጋራችን ነው፣ ትልቁ ባንካችን ነው፣ የምንተማመንበት ነው። ስለዚህ እናንተንም እንኳን ለዚህ ለገና በዓል አደረሳችሁ። መጪው ዓመት ለሁላችንም የተባረከ የተቀደሰ ይሁን። ሀገር ሰላም ያርግ፣ ገበያውን ጥጋብ ያርግ። ገበያው ጥጋብ ሲሆን ሁላችንም አብረን እንሰራለን። አመሰግናለሁ። Okay, thank you very much, and Merry Christmas to all of you, and hope CBE will be better and better, and we will cooperate more and more in the future. Okay, አመሰግናለሁ። Thank you. እንኳን አደረሳችሁ። እንኳን ደህና መጣችሁ። ለክብርት እናመሰግናለን። ሚኒስትር እሺ፣ የተሰጠ ስጦታ ነው። ከክብር ፕሬዚዳንታችን የተላከ ስጦታ ነው። እንኳን አደረሳችሁ። የኢትዮጵያ ንግድ ባንክ እናመሰግናለን። የኢትዮጵያ ንግድ ባንክ ለላከልን ስጦታ በጣም ነው የምናመሰግነው። እንኳን አደረሳችሁ። መልካም በዓል። የኢትዮጵያ ንግድ ባንክ በ2018 ዓመተ ምህረት የ6 ወር የስራ አፈጻጸም ትልቅ ድል ያስመዘገበበት ወራት ሆኖ አልፈዋል። በ6 ወራት ውስጥ ብቻ ከ325 ቢሊዮን ብር በላይ ቁጠባ ያሰባሰብንበትና ይህም ደግሞ ኢትዮጵያ ንግድ ባንክ አጠቃላይ ሀብት ከ2 ትሪሊዮን በላይ ያሻገረ በመሆኑ መላውን የኢትዮጵያ ሕዝብና መላውን ደንበኞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን አደረሳችሁ። የኢትዮጵያ ንግድ ባንክ ነው። ክቡር ፕሬዚዳንት ናቸው የላኩን። እንኳን አደረሳችሁ። እናመሰግናለን። እኛም ይህንን ከባንኩ ፕሬዚዳንት ይህን እንኳን አደረሳችሁ ስጦታ ስንቀበል በደስታ ነው። ባንካችን እንግዲህ እኛ እንደ ባንክ ብቻ ለምንቆጥረው እንግዲህ እንደ ልዩ ሀገራዊ ስትራቴጂ አጋር አድርገን ነው የምናየውና ከኢትዮጵያ መንገዶች ባለስልጣን ጋር ኦልሞስት ከ70 ዓመት በላይ እንግዲህ በጋራ ሀገር ሲያለሙ የነበሩ ተቋማት ናቸው እና እስካሁን ለነበረን ትብብር መቼም ትርጉም ያለው ትብብር እያደረጉ ሀገርን እዚህ ያው ለደረሰችበት አድርሰዋልና እና እስካሁን ለነበረው አስተዋጽኦና አጠቃላይ ከኛ ጋር ለነበረው ግንኙነት መልካም ግንኙነት በጣም እኛም እናመሰግናለን። ደስ ብሎናል። በጣም እናመሰግናለን። አለ
አለን እንዴት ናችሁ? እንኳን አብሮ አደረሰን። ሰላም ያው ስለመጣችሁ እጅግ አድርገን እናመሰግናለን። ተቋማችን ደስታ ቢዝነስ ግሩፕ ይባላል። ደስታ ቢዝነስ ግሩፕ ያው የኢትዮጵያ ንግድ ባንክ የረጅም ጊዜ ደንበኛ ነው። የኢትዮጵያ ንግድ ባንክ የልደት በዓልን እንኳን አደረሳችሁ ለማለት ስለመጣችሁ እጅግ አድርገን እናመሰግናለን። እኛም እንኳን አደረሳችሁ ለማለት እንወዳለን። ያው በቀጣይም አብረን ለመስራት ቃል እንገባለን። እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። አመሰግናለሁ። Our Sinoma is in 2012 come to Ethiopia. Until now we have 13 years. Thank you. You give us the best service. እንግዲህ ጥቂት የማይባል ዓመታት አብረን በአጋርነት ቆይተናል። በተለይ ከሪፎርም ወደዚህ ያደረጋችሁልን ሰፖርት በተለያየ አቅጣጫ ተቋሙም በሊኩዊዲቲ የተሻለ ፖዚሽን ላይ በመሆኑ የተመራጭ ፕራይመሪ ፔይንግ ባንክ አድርገን ስንጠቀምበት ቆይተናል። ያለንን ግንኙነት ወደ ስትራቴጂክ ፓርትነርሺፕ ማሳደግ ችለናል። እስካሁን ባለን ሪሌሽንሺፕ ስለመጣችሁ እናመሰግናለን። ሴንቸሪ ቢዝነስ ግሩፕ በአጠቃላይ ከንግድ ባንክ ጋር ባለው የስራ ግንኙነት በጣም ደስተኛ ነው። ንግድ ባንክ ዋና አጋራችን ነው። ወደፊትም አብረን ለመስራት ብዙ ፕሮጀክቶች የጀመርናቸው አሉ። ስለዚህ እኛም በበኩላችን ለንግድ ባንኩና ለአጠቃላይ ለሰራተኞቹ መልካም የገና በዓል እንላለን። እንዴት ናችሁ? እንኳን አደረሳችሁ። ሰላም ናችሁ? እንዴት ነው? ከኢትዮጵያ ንግድ ባንክ ነበር። ኢትዮጵያ ንግድ ባንክ ያው የምንተማመንበት ባንክ ነው። አብዛኛው ስራችንን የምንሰራው ከኢትዮጵያ ንግድ ባንክ ጋር ነው። በዋናነት ቅርንጫፋችን ቂርቆስ ቀበሌ ቅርንጫፍ ነው። 3 አካውንቶች አሉን። ከረንት፣ ኦቨርድራፍት እና የሪቴንሽን አካውንት አለን። አብዛኛው ኢምፖርት እና ኤክስፖርት ትራንዛክሽኖቻችን በሙሉ የሚደረጉት በኢትዮጵያ ንግድ ባንክ በኩል ነው። ከላይ ጀምሮ ከዋና ኃላፊዎቹ ከቫይስ ፕሬዚዳንቶቹ ጀምሮ ጥሩ የስራ ግንኙነት አለን። ሁሉን ነገር በደስታ ነው እየሰራን ያለ ነው። ብራንቾቹም ጥሩ ነው ሰርቭ የሚያደርጉን። እናንተም ደግሞ ኦርቢስ የስራ ፓርትነራችን ነው ብላችሁ እንኳን አደረሳችሁ ለማለት ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። ወደፊትም የተሻለ አብረን እንደምንሰራ ተስፋ እናደርጋለን። ውድ ደንበኞቻችንና መላው የኢትዮጵያ ሕዝብ እንደምታስታውሱት ባለፈው የባጀት ዓመት በሀገራችን በዲጂታል ከተዘዋወሩ 16 ትሪሊየን ብር የኢትዮጵያ ንግድ ባንክ በራሱ የዲጂታል አማራጮቹ ከ13 ትሪሊየን ብር በላይ በማንቀሳቀስ ለኢትዮጵያችን አለኝታ ሆኖ እየሰራ ይገኛል። በመጨረሻም መላው ደንበኞቻችንና ለክርስትና እምነት ተከታይ ወንድሞችና እህቶቻችን እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ይህ በዓል የሰላም፣ የጤና፣ የደስታና የብልጽግና እንዲሆንልን ከልብ እንመኛለን። መልካም በዓል። ተመልካቾቻችን በዋናው መስሪያ ቤት ተገኝተን ለእናንተ ለተመልካቾቻችን ስናደርስ የነበረውን የዚህን ሳምንት ፕሮግራማችን ይህንን ይመስል ነበር። ፕሮግራም በመምራት እስካሁን አብሬያችሁ ነበርኩት የነጻነት ካሳይ ከካሜራማናችን አክሊሉ ዘውዴ፣ ወንደሰን አለማየሁና አክሊሉ ባንጃው ጋር በጋራ ነበር። ተመልካቾቻችን በቀጣይ ሳምንት በሌሎች ፕሮግራሞች እስክንገናኝ መልካም ሳምንት እያልኩኝ ፕሮግራሞቻችን በቴሌቪዥን መስኮት መከታተል ያልቻላችሁ በዩቲዩብ አድራሻችን ላይ መከታተልና አስተያየታችሁን ማድረስ ትችላላችሁ። በቀጣይ ሳምንት በሌሎች ፕሮግራሞች እስክንገናኝ መልካም ሳምንት፣ መልካም የገና በዓል። እናመሰግናለን። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ። ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት